ስለተሰበሰቡ ነው። ብዙ በዝተናል ብለው ስለሚያስቡ ነው። የአዲስ አበባም ልጅ እንደ ቤዚክ ፕሪንሲፕል መውሰድ ካለበት መደራጀትን ከምንም በላይ አስቀድሞ መንቀሳቀስ መቻል አለበት። ከተደራጀን በኋላ ደግሞ የተደራጀንበትን ዓላማ ሼፕ የማድረግ ስራ መስራት እንችላለን። ግን ዋናው መጀመሪያ መደራጀት፣ መጠራራት፣ መሰባሰብ ብያለንበት ባገኘ ነው። የትኛውም አዲስ አበባነታችንን ሊያጠነክርልን የሚችል አዲስ አበባነታችን አንድነታችንን ሊያጎለብትል የሚችል ህብረታችንን ከፍ ሊያደርግልን በሚችሉ አደረጃጀቶች ራሳችንን በተለያየ መልኩ በአንድ አይነት በተለያየ አደረጃጀቶች ግን ራሳችን ማደራጀት እኔ ከጓደኛ ጋር ሊሆን ይችላል፣ ወይ ከቤተሰብ ጋር ሊሆን ይችላል፣ ወይ ከሰፈር ልጆች ጋር ሊሆን ይችላል። በተለያየ መልኩ የምንደራጅበት አቅም ያለው ጉልበት ያለው አደረጃጅ መፍጠር የምንችልበት መንገድ መከተል መቻል አለብን። ያ ሲሆን የመጣብን አጥቂ ኃይል በጋራ መከላከል እንችላለን። አዲስ አበባ ደግሞ ከተደራጀ እኛ አይደለንም እነሱም ከኛ በተሻለ ይረዱታል። አዲስ አበባ ሰው ሲደራጅ ሊፈጥር የሚችል ሊያመጣ የሚችለውን ተጽዕኖ፣ አቅም፣ ጉልበት በሚገባ ይረዱታል። እኛን እንድንዘናጋ ያደረጉን የመደራጅ አቅም እንዳና ያደረጉት ተደራጅተን በአንድ ስንቆም ልንፈጥር የሚችል አቅም ስለሚገነዘቡት እኛን ያንን አቅም ጉልበት የማንገነዘበት ሲስተም ነው እየፈጠሩ ያሉት። ፊት ለፊት በተናቸው አይሉም፣ ፊት ለፊት ማትደራጁት መንገድ ፈጠር አይሉም። ግን የተሻለ ነገር ያመጣንላችሁ እያሉ ግን የሚሰሩት ግን የእኛን ኃይል መበተን፣ የእኛን አቅም መበተን፣ የእኛን አቅም ማሳጣት ስራ በጣም ብዙ ኢንቨስት አድርጎ የሚሰራው እዛ ላይ ነው። አዲስ አበባ ማህበረሰብ 160 140 ምናምን 150 ዓመት የቆየውን ማህበረሰብ ቫሊዩ ማሳጣት፣ ኢንቴግሬሽኑን ማውደም። ምክንያቱም የአዲስ አበባ ኢንቴግሬሽን በቃ ማንኛውም በሰው ልጅ የሚፈለግ አይነት ኢንቴግሬሽን ነው። በቃ ሰውኛ ማህበረሰብ ላይ